ማንም እንደሚያውቀው ያው ሎወር ግሬድ ላይ ወይም ግሬድ 8 እንደተማርነው iron is one of the metallic elements in the periodic table በperiodic table ላይ iron የምንለው አንድ metallic element ናት ነሞ iron ሲሆን ይሄ ሲምቦል ለመጣው ከላቲን ወርድ ከፈረስ ከብለው ነው ሌላው ደግሞ አቶሚክ ነምበሩ በperiodic table ላይ 26 ነው ያ አንድ መረጃ ነው ከዛ አቶሚክ ማሱ ያው 8.45 ነው ኤሌመንት ካቴጎሪው ትራንዚሽን ሜታል ናት ሜታል ትራንዚሽን ናት ወደ ኤሌክትሮን ኮንፊግሬሽን ስንገባ በዞን ሳብ ኤነርጂ ሌቨል 1:2 ወይም 26 አቶሚክ ነምበሩ Fe ሲሆን Fe ወይም ዘዱ 1:2 2:2 2p6 3s2 3p6 4s 3p6 3d6 4s2 ለፎርም ኦፍ አርገን ስለኛ ወይም እንደኖሚክ ጋዝ ስለኛ ደግሞ አርገን አስቀምጠን 18 3d6 4 ደግሞ በሜን ኤነርጂ ሌቨል 2 ነው ከዚህ አጋጣሚ ያው ፔሪዱ ማለት እንችላለን ምክንያቱም ወደ አራት ሜን ሼሎች ስላሉት ፔሪዱ አራት ግሩፑ ደግሞ ትራንዚሽን ሜታል ስለሆነ ግሩፑ ኤ ቢ ኤሌመንት ነው ግሩፑ የአይረን ከዛ ደግሞ ዲስከቨርድ ወይም የተጠናው ዲስከቨር የተደረገው ታይም ከ5000 ቢሲ ከኢየሱስ ልደት በፊት ከ5000 ቢሲ ነው ዲስከቨሩ ማን እንዳጠናው አይታወቅም አናውን ነው አሎትሮፑ ደግሞ የአይረን አሎትሮፕ የምንለው አንድ ኤሌመንት በዲፈረንት ፎርም መገኘት ሲሆን አሎትሮፑ ደግሞ ሳምስቴዲ የአይረን አሎትሮፕ የለውም ይላሉ አንዳንድ ጥናት ደግሞ የአይረን አሎትሮፕ ይሁን አራት የሚሆኑ የአይረን አሎትሮፕ አለ ከነኚህም ውስጥ ዛት ኦፍ ጋማ አልፋ ዴልታ እና ኢንቱስ የሚባሉ አራት አሎትሮፖች አሉ ይላል አይረን ግን አንዳንድ ጥናት የለውም ይላሉ ደግሞ አይዞቶፑን ደግሞ ስናይ የአይረን አይዞቶፕ ፎር ናቹራል ኦከሪንግ አይዞቶፕ አሉ የአይረን ይላል ከነኚህም ውስጥ Fe 54 Fe 56 Fe 57 እና Fe 58 የሚባሉ ፎር ናቹራል ኦከሪንግ አይዞቶፕ ኦፍ አይረን ነው ከነኚህ ውስጥ most abundant isotope of iron የምንለው 56 iron the most abundant isotope of iron ነው ያው እነኚህ ለመጋያል ስንል ሌላ ደግሞ መጽሐፋችን ቁጥር አድርገው ስንሄድ ኦከረንሱ እና ኦከረንስ ኤንድ ኤክስትራክሽን እንሄዳለን ከዛ ምን ይላል መጽሐፋችን በሜታል ከዛ በኤሌመንት based on abundance ወይም በኤግዚስተንስ ወይም በመገኘት እንደ አርሲስ ክሬስ ወይም በአፐር ላይ በሰርፌስ ላይ በመገኘት አይረን ስናይ ደረጃው በሜታል ደረጃ ሰከንድ ናት በኤሌመንት ደረጃ ፎርዝ ናት በአባንዳንስ ወይም በአርሲስ ክሬስ ላይ በመገኘት ሌላ ደግሞ የመጀመሪያው ደረጃ የሚይዘው በሜታል ደረጃ ያው አሉሚኒየም ነው ባለፈው እንዳየነው በኤሌመንት ደረጃ ከሚገኙት ከ115ቱም ኤሌመንቶች ውስጥ በአባንዳንስ አራተኛ ናት ምክንያቱም ከላይ ያሉት ሶስቱም ደረጃ አንደኛ ኦክሲጅን ሲይዝ ሁለተኛ ዛት ኦፍ ሲሊከን ዛት ኦፍ ሰርድ ዋን ኢዝ አሉሚኒየም ኤንድ ዘ ፎርዝ ዋን ኢዝ አይረን ነው በአባንዳንስ ወይም በአርሲስ ክሬስ ላይ በመገኘት ሌላ ደግሞ ይሄ አይረን it constitutes 4.7% 4.7% የኤርዝ ክሬስቱ ዌይቱ ወይም ክብደቱ የሚወሰው ወይም ከቨር የሚደረገው በአይረን ነው 4.7% የኤርዝ ወይም የመሬቱ ላይኛው ወይም ኤርዝ ክሬስቱ ፐርሰንት በ4.7 በአይረን ይሸፈናል ሌላ ደግሞ ዋናው ኦከረንስ ወይም እንዴት ነው አይረን የሚገኘው ከተባለ iron is never found as a free state ወይም ነፃው አይረን ሜታልን በፍሪ ስቴት ልናገኘው አንችልም it only found in the form of oxide በኦክሳይድ ደረጃ ብቻ ነው ማግኘት የምንችለው አይረን በፍሪ ስቴት አይገኝም ከዛ በኦክሳይድ ደረጃ ስናይ ወይም in the form of compound ሲገኝ that of በኦክሳይድ ሊገኝ ይችላል that of በሳልፋይድ ሊገኝ ይችላል that of በካርቦኔት ፎርም ሊገኝ ይችላል አይረን ምክንያቱም as a free state ወይም ራሱን ብቻውን ነፃ ሆኖ አይረን ኤሌመንት ወይም አይረን ሜታል ሊገኝ አይችልም ማለት ነው ሌላ ደግሞ ሜቴክ ወይም ቼፍ ኦፍ አይረን ኦሪ የምናየው ቼፍ ወይም ፕሪንሲፓል የሚባሉ ኦሪዎች አሉ ኦሪ የምንለው is a rock or a metal which is a metal found ነው ምንድነው እርዝ ወይም ሮክ ድንጋይ መሰል ነገር ነው ያኛው ደግሞ ሜታሎች የሚገኙበት ቦታ የምንለው ነው ኦሪ የምንለው ከዛ ቼፍ ኦሪዎች የአይረን ቼፍ ኦሪስ እና አይረን የሚገኘው ዛት ኦፍ SH በሾርት ፎርም ማክሲመልስ ይዘን ብለን እንትን መያዝ እንችላለን ሲምፕሊ ሪሜምበር እንድናደርግ ወይም ኤስን እዚህ ጋር ኦሚት እናደርጋለን ዛት ኦፍ ኤስ ወይም ሄማታይት የምንለው አለ ዛት ኦፍ ማግኔታይት የምንለው አለ ዛት ኦፍ ሊሞናይት የምንለው አለ ዛት ኦፍ አይረን ፓይራይት የምንለው አለ ከዛ ሌላው ምንድነው ሲዝራይት
አይረን ፓይራት የምንለው እኚህ the chief ore of iron ነው which is iron found የምንለው ያው ሄሜታይት የምንለው እቺ ነው ማግኔታይት የምንለው ኤም ነው ሊሞናይት የምንለው ኤል ነው ዘን አይረን ፓይራት የምንለው አይ ነው ሲድራይት የምንለው ኤስ ነው በቀላሉ ሪሜምበር እንድታደርጉ ሽመልስ ብላችሁ ኤስ ነው ምን በማድረግ ያው መያዝ ትችላላችሁ ማለት ነው ይሄ በታች ያው ፎርሙላ Fe2O3 ሲሆን ማግኔታይት Fe3O4 ሲሆን ሊሞናይት የምንለው ደግሞ Fe2O3 by H2O then iron ፓይራት Fe2S2 then ሲድራይት የምንለው FeCO3 የምንለው ነው እንጂ አንባነቱ ከነኚህ ውስጥ AFS2 የምንለው አይረን ፓይራቱን is commonly known as foolish gold በመባል ካለ መጽሐፋችን ፑት ያደርገው ነው foolish gold ብለን መያዝ እንችላለን ይባላል ማለት ነው እነኚህ ሁሉ the chief iron ore የሚባሉት ናቸው ከዛ ኤክስትራ ወይም ኤክስትራክሽኑን ስገባ አሁን ምንም ሁላችሁ በጣም ጉሩም በሆነ ሁኔታ ያቀረበ ስለሆነ ይሆናል ስለዚህ አንድ የተመላሽ ነገር አሁን ከነዚህ ውስጥ ሞር እነዚህ ኦርት ናቸው የአይረን ኦርት ናቸው ከነዚህ which one is the more ore of the most more ore of iron ከተባለ that is hematite iron 2 እና ማግኔት አለ ምክንያቱም ኤክስትራክት እናደርግ ሁሉ ጊዜ ከነዚህ ሞር በቃ the chief ore of iron ከተባለ iron hematite ቀጥልሽ በጣም እሱ ነው ከዛ ወደ ኤክስትራክሽኑ ስንገባ እንዴት ነው ኤክስትራክት አይረን ኤክስትራክት ሆኖ የሚወጣው ወይም ከኤርዚስ ክረስት ላይ ስናይ Fe ጀነራሊ ኤክስትራክት የሚሆነው ከእነኚህ ከኦሮቹ ናቸው ከሄመታይት ከማግኔታይት እና ከሲድራይት ከምንለው ጀነራሊ ኤክስትራክት ፍሮም ዚስ ኦሬስ that of hematite magnetite and siderite extraction process ወይም the extraction process that of the iron is carried out in the blast furnace ውስጥ ነው carried out የሚሆነው extraction process የትኛው ኦሮችን ኤክስትራክት አድርገን አይረን ከኛ ኦሮች ኤክስትራክት አድርገን የምናወጣ from the blast furnace ነው what blast furnace የምንለው blast furnace is a metallurgical furnace which is used for the smelting to produce industrial የሆኑ ሜታሎችን ፕሮዲዩስ ለማድረግ ሮክስ ወይ ስፔሻሊ አይረንን ኤክስትራክት አድርገን ለማውጣት የምንጠቀመው ማሽን ብላችሁ መውሰድ ትችላላችሁ ማን ነው ሳምፕል አይረንን ኤክስትራክት ፕሮዲዩስ አድርገን ለማውጣት የምንጠቀመው ታይፕ ኦፍ ፈርነስ ነው ሜታሎጂካል ፈርነስ ላይክ ጋር በተጨማሪ ሊዝን እና ራይቦስ ኮምፕሌን ምናምን ነገሮችን ፕሮዲዩስ ለማድረግ የሚጠቅም ነው ከዛ አይረን ኤክስትራክት ለማድረግ የሚያገለግሉ አስቴሮ ማቴሪያል የሚያገለግሉ ነገሮች አሉ እነዚህም ውስጥ የመጀመሪያው መስ መገኘት አለበት አይረን ኦሬ መገኘት አለበት አይረን ኦሬ የሚለው ሁለተኛው ደግሞ ዛቶ ሌቪስቶን ካልሲየም ካርቦኔት እንችላለን ሌላ ደግሞ ዛቶ ኮክ የምንለው አለ በኋላ እናያለን ይህንንም እና ሆቴል የምንለው አለ ሌላ ብላስቶ ሆቴል ወይም ኦክሲጂን ብለን መውሰድ እንችላለን ምንድነው ኮክ የተባለው ኮክ ሶሊድ is a relatively poor form of carbon. The poor form of carbon is what used as a fuel in the blast furnace for extraction of iron. Iron extraction matter. In the fuel የሚያገለግል the blast furnace used as a poor form of carbon. In the carbon አድርገን ነው for the extraction of iron. እነዚህ ራሱ the raw material for the extraction of iron ማለት ነው። ሌላው ደግሞ ፈርነስ ይሄ ፈርነሱ ቻርጅ የሚደረገው ከነኚህ ከአራቱ ነገሮች ጋር ነው። ፈርነሱ ቻርጅ የሚደረገው ሌላው ደግሞ በፈርነስ ውስጥ አይረን ኦሬ ሌቪስቶን እና ኮክ አፕ ፓርት ወይም በአፕ ላይ ወይም በፈርነሱ በላይኛው ፓርት ሲሆን ሆቴሉ ደግሞ አት ቦተም ቻርጅ የሚደረገው ከፈርነስ ጋር እነዚህ ሶስቱ በአፕ ይሄ ደግሞ ቦተም ፓርት ነው እና ደግሞ በፈርነስ ውስጥ ኮክ አለ ኮክ የምንለው ይሄ ኮክ it reduces the amount of carbon dioxide to carbon monoxide በፈርነስ ውስጥ ካርቦን ዳይኦክሳይድ ራይዝ ነው CO2 ራይዝ ሲሆን በፈርነስ ውስጥ ይልቃል በብላስት ፈርነስ ውስጥ ካርቦን ዳይኦክሳይድ ራይዝ ሲሆን ይሄ ወደ ካርቦን ሞኖክሳይድ ሪዲዩስ ይደረጋል በኮክ የምንለው ወይ በብላስት ፉል ፎርም ኦፍ ካርቦን ዳይኦክሳይዱ በፈርነስ ውስጥ ወደ ካርቦን ሞኖክሳይድ ሪዲዩስ ይደረጋል ይሄ ኢንተርም ዲስ ካርቦን ሞኖክሳይድ ኦልሶ ኢት ሪዲዩስስ ዛት ኦፍ ዘ አይረን ወደ ዛት ኦፍ ሄማታይት የምንለው ወይም አይረን ኦክሳይድን ወደ አይረን ሜታል ሪዲዩስ ያደርገዋል ቀጣይ አሪጋችንን ሙሉ እናለን ምን አለ ኮክ ወይም ካርቦን አለ ፉል ፎርም ኦፍ ካርቦን ኮክ የምንለው በብላስት ፈርነስ ውስጥ ዛት ኦፍ ኦክሲጅን አለ ምን ይሰጣል ካርቦን ዳይኦክሳይድ ይሰጣል ማለት ነው
ባላንስ ምናምን እናንተ ማለት ትችላላችሁ። ሌላው ደግሞ ይሄ ካርቦን ዳይኦክሳይድ ኢንተርን ኬኮፕ ጋር እንደገና ሪአክት ነው። ምክንያቱም ቅድም ብለናል ካርቦን ዳይኦክሳይድ በካርቦን በኮክ አማካኝነት ወደ ካርቦን ሞኖክሳይድ ሪዲዩስ ይሆናል ብለናል። እንደገና ይሄ ኮኩ እንደገና ከካርቦን ዳይኦክሳይድ ጋር ሪአክት ብሎ ሪዲዩስ ኢንቱ ካርቦን ሞኖክሳይድ ሪዲዩስ ያደርጋል ወደ ካርቦን ሞኖክሳይድ ሪዲዩስ ያደርገዋል ማለት ነው። ሌላው ደግሞ ኢንተር ዲስ ካርቦን ሞኖክሳይድ ወይ ኦክሳይዴሽን ኦፍ ኮክ ኦክሳይዴሽን ኦፍ ኮክ ወይ ኦክሳይዴሽን ኦፍ ካርቦን ዳይኦክሳይድ ባይ ኮክ ማለት ትችላላችሁ። አባታችሁ ብሏል። ይሄ ደግሞ የተፈጠረው ካርቦን ዳይኦክሳይድ ወይ ፎርም ነው በኮክ አማካኝነት ሪዲዩስ ወደ ካርቦን ሞኖክሳይድ ይሆናል። ሌላው ደግሞ this carbon monoxide also reduces the iron oxide into iron metal. Then coke ወይ carbon monoxide አለ when react with iron oxide with hematite that is give what Fe3O4 and CO2 ይሄ ነው መታችን ያስቀመጠው ባላንስ እናንተ ማለት ትችላላችሁ። ሌላው ደግሞ ኢንተር this formed iron oxide also react with this carbon monoxide react with Fe3O4 give us FeO reaction also carbon dioxide ይሄ ነው ዋና ዓላማችን አይረን ሜታል ኤክስትራክት አድርገን ለማውጣት ነው። አይረን ሜታል then in turn this iron oxide also react with again with what carbon monoxide. This carbon monoxide react with FeO also give us iron carbon dioxide. ይሄ አይረን ኤክስትራክት ማድረግ ብላን ፈለግ ይሄ ሙሉ ሪአክሽን ላስኬዳው ብላስ ፈለግ ሙሉ ሪአክሽን ነው። then decomposition of calcium carbonate ካልሲየም ካርቦኔት የምንለው በብላስት ፈርነስ ውስጥ በሂት አማካኝነት ዲኮምፖዝ ይሆናል ወደ ካልሲየም ኦክሳይድ እና ወደ ካርቦን ዳይኦክሳይድ በብላስት ፈርነስ ውስጥ ላይ ካልሲየም ካርቦኔት is decomposed by heat into calcium oxide and what carbon dioxide ማለት ነው። ኢንተር ይሄ ካልሲየም ኦክሳይድ react with what silicate oxide የምንለው አለ እንግዲህ በኋላ እናያለን። በፒግ አይረን ውስጥ የሚገኙ ኢምፒውሪቲ የሚፈጥሩ ኤሌመንቶች አሉ። ከነዚህ ውስጥ የሲሊከን ኦክሳይድ እሱ ነው። ከዚህ ጋር ተገናኝቶ ወይም ሪአክት በመሆን ካልሲየም ሲሊኬትን ይሰጣል። ይሄ ስፔሻሊ ናና ወይም ስላግ ማለት እንችላለን። ስላግ የምንለው ስቶኒ ዌስት ማቴሪያል that separate from the metal when or the refining process ከሜታሎች separate ሆኖ ወጣ as a waste matter ማለት እንችላለን። ይሄ ስላግ ደግሞ ለምንድን ነው የሚያገለግለው? for the manufacturing of cement ምናምን መስራት ያገለግላል ይችላል። ሌላው ደግሞ ይሄ ስላግ ከሞልተን አይረን ጋር ሲነጻጸር በጣም ሌስ ዴንስ ነው። በዴንሲቲ ያንሳል ከሞልተን አይረን and it floats over the surface of the what molten iron በሞልተን አይረን ላይ ፍሎት ይሆናል ይንሳፈፋል ማለት ነው። then results root iron ወይ አይረን ይባላል። አይረን እና root iron የምንለው ወይ ፒግ አይረን የምንለው መጽሐፋችን ያለው that of the iron directly obtained ከብላስት ፈርነስ ውስጥ directly obtained የሆነ type of iron ፒግ አይረን እንላለን።